የዓለም የክለቦች ዋንጫ ምክንያት በማድረግ ፕሪሚየር ሊጉ ዘንድሮ ከወትሮ በተለየ መልኩ የዝውውር መስኮትን ቀደም ብሎ ለመክፈት ወስኗል ተብሏል። ውሳኔው በውድድሩ ላይ የሚካፈሉትን የእንግሊዝ ክለቦች ውድድሩ ከመጀመሩ በፊት ራሳቸውን ለማጠናከር አዳዲስ ተጫዋቾችን ለማስፈረም እንዲችሉ ታስቦ የተወሰነ ውሳኔ ነው ተብሏል። በመደበኛው የእንግሊዝ ፕሪሚየር ሊግ የክረምት የተጫዋቾች የዝውውር መስኮት ሐምሌ 1 እንደሚጀምር ይታወቃል በየዓመቱ በይፋ። ዘንድሮ ግን በአዲስ መልኩ ሰኔ 16 ተጀምሮ እስከ ሰኔ 10 የሚቆይና ሰኔ 10 የሚጠናቀቅ ያልተለመደ የዝውውር ጊዜ ይኖራል ነው የተባለው። በአውሮፓውያኑ አቆጣጠር ነው ቀኖቹን እየጠቀስኩ የምገኘው። እንደገና ደግሞ በድጋሚ ሰኔ 16 ተጀምሮ መስከረም 1 ይጠናቀቃል ተብሏል። በአዲስ መልክ የተዋቀረው የዓለም የክለቦች ዋንጫ ከሰኔ 15 እስከ ሐምሌ 13 ድረስ በአሜሪካ እንደሚደረግ ይጠበቃል። በ32 ክለቦች መካከል በሚደረገው ውድድር ላይ እንግሊዝ የምትወከለው በሁለት ክለቦች ነው። ቼልሲና ማንቸስተር ሲቲ እንግሊዝን ወክለው በመጪው ክረምት እንግዲህ በዓለም የክለቦች ዋንጫ ላይ የሚሳተፉት ክለቦች ናቸው። እነዚህ ክለቦች ወደ ውድድሩ ከማቅናታቸው በፊት ራሳቸውን ማጠናከር ከፈለጉ ራሳቸውን አጠናክረው ወደ ውድድሩ እንዲሄዱ እንዲያስችላቸው ነው የእንግሊዝ ፕሪሚየር ሊግ ይህንን አዲስ ውሳኔ የወሰነው ተብሏል። የዩቬንቱሱ ስፖርቲንግ ዳይሬክተር ክሪስቲያኖ ጊያንቶሊ ደግሞ አዲሱ የክለቡ ጊዜያዊ አሰልጣኝ ኢጎር ቱዶር የክረምቱ የዓለም ክለቦች ዋንጫ እስኪጠናቀቅ ድረስ ከክለቡ ጋር እንደሚቆዩ ተናግረዋል። ቲያጎ ሞታ ከኃላፊነቱ መነሳቱን ተከትሎ ኢጎር ቱዶር ከሰሞኑ የዩቬንቱስ ጊዜያዊ አሰልጣኝ ሆነው መሾማቸው ይታወሳል። ቲያጎ ሞታ ክለቡን ጥሩ የሚባል ቦታ ላይ ትቶት ነው የተሰናበተው ማለት ይቻላል። በአምስተኛ ደረጃ ላይ አራተኛ ደረጃ ከተቀመጠው ክለብ በ1 ነጥብ ብቻ ተበልጦ በነበረበት ሰዓት ነው ባለፈው ሳምንት ከኃላፊነቱ የተሰናበተው። ዛሬ አዲሱን አሰልጣኝ ባስተዋወቁበት ጋዜጣዊ መግለጫ ላይ ንግግር ያደረጉት ዳይሬክተሩ ተሰናባቹን አሰልጣኝ ቲያጎ ሞታንና ረዳቶቹን አመስግነው ኢጎር የዓለም የክለቦች ዋንጫን ጨምሮ እስከ ውድድር ዓመቱ መጨረሻ ከኛ ጋር ይቆያሉ ካሉ በኋላ የኢጎር ቱዶርና ጁቬንቱስ የአብሮነት ቆይታ ከዛ በላይ እንዲሆን ክለባቸው ፍላጎት እንዳለውም ተናግረዋል። ጁቬንቱስም በዓለም የክለቦች ዋንጫ ላይ ከሚሳተፉ ክለቦች መካከል አንደኛው ነው። እንግዲህ በዛ ውድድር ላይ እኚህ ጊዜያዊ አሰልጣኝ ቡድኑን የሚመሩት ይሆናል። ከዛ በኋላ ምናልባትም በክለቡ የመቀጠል እድል ሊኖራቸው እንደሚችል ነው መረጃዎች የሚጠቁሙት። ዳይሬክተሩም እንዳሉት ምናልባትም ከዛ የዘለለ ጊዜም ከኛ ጋር ሊኖራቸው ይችላል። ያንንም ለማድረግ ፍላጎቱ አለን ሲሉ ነው የጠቀሱት። በስፔን ላሊጋ ዛሬ ምሽት አንድ ተስተካካይ ጨዋታ ይደረጋል። የላሊጋው መሪ ባርሴሎና በሜዳው ኦሳሱናን ይጋብዛል። ይህ ጨዋታ ከ3 ሳምንታት በፊት መደረግ የነበረበት ጨዋታ ነበር። ነገር ግን ጨዋታው ሊካሄድ ቀጠሮ በተያዘበት ዕለት የባርሴሎና ቡድን ዶክተር ካርለስ ሚናሮ በድንገት ህልፈተ ህይወቱ መሰማቱን ተከትሎ ጨዋታው ሳይደረግ መቅረቱ የሚታወቅ ነው። እንግዲህ በዚህ ምክንያት ነው ጨዋታው ወደ ዛሬ የተገፋው። ዛሬ ባርሴሎና ከኦሳሱና ጋር ምሽት 5 ሰዓት ላይ ጨዋታውን ያከናውናል። ባርሴሎና በላሊጋው በ60 ነጥቦች አንደኛ ደረጃ ላይ ተቀምጦ ነው የሚገኘው። ኦሳሱና ደግሞ በ33 ነጥቦች 14ኛ ደረጃ ላይ ይገኛል። ሮናልድ አራውሆና ራፊኒሃ ከዚህ ጨዋታ ውጪ መሆናቸውን የተገለጸው በዓለም ዋንጫ ማጣሪያ ሀገራቸውን የወከሉ ተጫዋቾች በመሆናቸው ወደ ላቲን አሜሪካ ሄደው ሰፊ ርቀትን ረጅም ርቀትን ተጉዘው የተመለሱ ተጫዋቾች ስለሆኑ በቂ ረፍት እንዲያገኙ ታስቦ ከዚህ ጨዋታ ውጪ መሆናቸው ተነግሯል። ዛሬ ሮናልድ አራውሆ ከባርሴሎና አሰልጣኝ ሃንሲ ፍሊክ ጋር በዚህ ጨዋታ ዙሪያ መነጋገሩም የተገለጸው። ተጫዋቹ የመጫወት ወይም በዛ ቡድን ውስጥ የመሳተፍ ፍላጎትም አሳይቷል ተብሏል። 2025 ከገባ ወዲህ ባርሴሎናዎች ሽንፈት አላስተናገዱም እስካሁን። በሚቀጥሉት 4 ሳምንታት ግን ባርሴሎና በእጅጉ የሚፈተንበት እንደሚሆን ይጠበቃል። በሚቀጥሉት 28 ቀናት የሃንሲ ፍሊክ ቡድን በሁሉም ውድድሮች 9 ወሳኝ ጨዋታዎችን ያደርጋል። በባርሴሎናና በሪያል ማድሪድ መካከል በአሁኑ ሰዓት የነጥብ ልዩነት የለም። በኩል 60 ነጥብ አንደኛና ሁለተኛ ደረጃ ላይ ይገኛሉ ሁለቱ ክለቦች። ባርሴሎና ዛሬ ማሸነፍ ከቻለ ግን በነጥብ ልዩነቶች ሊጉን የሚመራ ከመሆኑ ጋር በተገናኘ ለዚህ ጨዋታ ከፍተኛ ትኩረት ሰጥቶ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። ሀመልማል የመጨረሻ መረጃ ይላድርገውና የአውሮፓ ሴቶች ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ዛሬም ቀጥለው ይደረጋሉ። ባርሴሎና ወልቭስበርግን ያስተናግዳል። ይህ ጨዋታ
በመጀመሪያው ጨዋታ ባርሴሎና 4-1 በሆነ ውጤት እንዳሸነፈ ይታወቃል። የመልሱ ጨዋታ ዛሬ ይደረጋል። ምሽት 5 ሰዓት ላይ ደግሞ ቼልሲ ከማንቸስተር ሲቲ ጋር ጨዋታቸውን ያደርጋሉ። በመጀመሪያው ጨዋታ ማንቸስተር ሲቲ ይህንን ጨዋታ 2-0 አሸንፏል። ዛሬ ወደ ቀጣዩ ዙር ለማለፍ ቼልሲ ይህንን ጨዋታ 3-0ና ከዛ በላይ በሆነ ውጤት የማሸነፍ ግዴታ ውስጥ ሆኖ ጨዋታውን ያደርጋል። ትላንትና ምሽት በተደረጉ ጨዋታዎች አርሰናልና ኦሎምፒክ ሊዮን በተጋጣሚዎቻቸው ላይ ያስመዘገቡት የድምር ውጤት ድል ግማሽ ፍጻሜውን ተቀላቅለዋል። አርሰናል ከሪያል ማድሪድ ጋር ጨዋታውን አድርጎ በመጀመሪያው ጨዋታ 2-0 ቢሸነፍም የትላንትናውን ጨዋታ 3-0 አሸንፎ 3-2 በሆነ የድምር ውጤት ግማሽ ፍጻሜውን መቀላቀሉን አረጋግጧል። የፈረንሳዩ ክለብ ኦሎምፒክ ሊዮን ደግሞ ትላንትና 4-1 በሆነ ውጤት ባየር ሙኒክን አሸንፎ በመጀመሪያው ጨዋታም እንዲሁ ከሜዳ ውጪ ተጉዞ 2-0 አሸንፎ ስለነበረ በድምር ውጤት 6-1 በሆነ ውጤት አሸንፎ ግማሽ ፍጻሜውን መቀላቀሉ